በዚህ አመት ከወትሮ በተለየ የባለሙያው ተነሳሽነት በጣም ጥሩ ነው የነበረው። አሁን ይሄን ውጤት ስናመጣ ከዚህ በፊት ወይም ደግሞ አምና የነበረው ችግር በጸጥታውም ችግር በተለያየ ምክንያት የዞን ባለሙያው የወረዳ ባለሙያው ያንን ምክንያት አድርጎ ዝም ብሎ ወደ ስራ ያለ መግባት ችግር ነው የነበረው። በዚህ አመት በሁሉም ወረዳዎቻችን በዞን ደረጃ ያሉ ፈጻሚዎቻችን እስከ ታች ቀበሌ ድረስ ሄደው ነባር የውሃ ተቋማትንም በመጠገን አዳዲስ የውሃ ተቋማትንም በመገንባት ያሳዩት ርብርብ ያሳዩት ተነሳሽነት በጣም ጥሩ የሚባል ነው። ይሄን ከወረዳ ከዞን እስከ ወረዳ ያሉ ፈጻሚዎቻችንን በዚህ አጋጣሚ በጣም ነው ማመስገን የምንፈልገው። በጣም የተሻለ ስራ የሰራንበት አመት ነው። በመጠጥ ውሃ ዘርፍ በመጀመሪያ አቅደን ወደ ስራ ስንገባ ሁለት ጉዳዮች ላይ በደንብ መሰረት አድርገን መስራት አለብን። የመጀመሪያው አዳዲስ የውሃ ተቋሞችን ገንብተን ለማህበረሰቡ ተጠቃሚ ማድረግ አለብን ብለን የመጀመሪያው እቅዳችን የነበረው በተለያዩ በሰባቱም ወረዳዎች ወደ 91 የውሃ ተቋማትን ገንብተን እናጠናቀቃለን ብለን እቅደን ወደ ስራ ከገባን በኋላ እንደገና እቅዱ አንሷል። 91 የውሃ ተቋም ብቻ በሰባት ወረዳዎች እንዴት እንሰራለን በሚል ከሁሉም ወረዳዎች ጋራ በመነጋገር በመገምገም እንደገና እቅዳችንን ከልሰን ወደ 147 የውሃ ተቋሞችን ገንብተን ለማህበረሰቡ ተጠቃሚ ማድረግ አለብን ብለን በከፍተኛ ደረጃ ስንንቀሳቀስ ነው የከረምነው። በዚህ 9 ወር የፈጸምነው ከ147ቱ ወደ 60 በላይ የውሃ ተቋማት ተጠናቀዋል። ቀሪዎቹንም ደግሞ እስከ ሚያዝያ 30 ለማጠናቀቅ ከፍተኛ ስራ እየሰራን ነው ያለነው። ባጠናቀቅናቸው የውሃ ተቋሞች በከተማ ከ40 ሺህ በላይ የማህበረሰብ ክፍል ተጠቃሚ አድርገናል። በገጠር ደግሞ ከ12000 ህዝብ በላይ ተጠቃሚ አድርገናል። በድምሩ ከ50 ሺህ በላይ የማህበረሰብ ክፍል ተጠቃሚ ሆኗል ማለት። ስለዚህ አንዱ በደንብ ርብርብ ማድረግ አለብን ብለን የሰራ ነው ይህንን ነው ማለት ነው። በዚህ ውስጥ ይህን ስራ ስንሰራ በመንግስት በጀት ብቻና በረጂ ድርጅት ብቻ ስራዎችን መስራት የለብንም። ማህበረሰቡ በሰፊው መሳተፍ አለበት ብለን 40% ማህበረሰቡ 60% ደግሞ ከመንግስትና ከረጂ ድርጅቶች በሚገኝ ገንዘብ እንገነባለን እንፈጽማለን ብለን ገብተን 40%ን በጥሬ ገንዘብ በጉልበት እና በማቴሪያል ማህበረሰቡ እንዲሳተፍ በማድረግ በድምሩ ወደ ከ15 ሚሊዮን ብር በላይ ማህበረሰቡ